እሺ ተናገር ይለኛል ቀስቅሶ ሌሊት ሊቀ መላእክት ካለሁበት ቦታ ከተኛሁበት አስተላልፋለሁ ያለኝን መልእክት ምናልባት ብትሰሙኝ ልብ ብትሉት አቃርባለችና ዕለተ ምጣት ጠንታችሁ ጸልዩ ቀንና ሌሊት ምንስ እውነት ብትሆን የኛ መድኃኒት አቤቱ ማረነ በሉት ቁጣውን በትዕግስት ማቱን በምረት በአዳምና ሔዋን በሆነው ስተት ከሰማየ ሰማያት ወርዶ ከመሬት አድናለሁ ብሎ ሰውን ከኃጢአት ሮብ ተማከሩ አርብ ሰቀሉት ብሎ አስተማራቸው ለሐዋርያት ለሁሉ ይድረሰው ጭንቀትና ሞት በደል በንስሐ በጾም በጸሎት ነፍስ ትወጣለች ከሲኦል ገነት ብሎ የሚያስተምረን ብናገኝ አባት በነጣ እንድናለን አለ መድኃኒት ይላል ከሙራን ገነት ምን ቢደረደሩ ቢከብሩ ቢንሩ ዓለምን ቢወሩ ክፉ እያበደሩ እያጭበራበሩ ታገር ተድንበሩ ታፈር ተድሩ ቢድሩ ቢኩሉ አምላክን ያልፈሩ ፍሬማ አፈሩ አባቶች ምከሩ ምንመናን ዝከሩ ግቡ በመንገዱ ቁረቡ ስገዱ ከቶ አይቀርምና በድንገት መሄዱ ነው። መጽሐፉ እንዳዘዘው እንደተነበበው ልብህን መልሰው ራስህን ታጠበው መሞት አይቀርም መቼም ሳታስበው ብሎሃል ነበረ ፈካረ ኢየሱስ ወሰን አትውረስ ድንበር አታፍርስ የቀማህ መልስ የበደልህ ካስ እንግዜ ሳትሞት አፈር ሳትለብስ ተተጨበጥህማ በዲያብሎስ ጥርስ አታገኝምና የሚሆነው ዋስ አደራ ወገኔ ተሎ ተመለስ እውነትም አጠፋ ሐሰትም አትነግስ ብለው አውጀዋል ሊቃውንት ጳጳስ። ብናስተናብር አለ አቡነ ምን ነበር በቀሪው ድንበር የደከመን ገድፍ እንተባበር የራበውና ብላ ያጣና በድር አጥፊንም ምከረው ሀብትህን ዝከረው ልብስህን አርዘው ፍጹም ለሌለው ሰው እንዲህ ብሎ እኮ ነው እግዚአብሔር ያዘዘው ጎበዝ ሞት አይቀርም ብናግበሰብሰው እንደ እንጨት አጋድሞ ምስጡ ለሚል ሰው ወንድሙን እያየው አፈሩን ሲለብሰው በሀብቱ ይጣላል ወርሰው በጣም ያሳዝናል የዛሬ ዘመን ሰው እንዲህ በነጋታው ብድሩ ሊደርሰው ይላል። አባቶች በጣም ስለምወደው ስለማከብረው እስቲ ጨምርበት የኤልያስ ወረዳ ያገኘው በድሉ መልእክቴን ላስተላልፍ ለሕዝቡ በሙሉ ብላችሁ ጠይቁኝ እንዴት ነው ነገሩ አምላክ ብሎ ነበር ሰው እንዳትበድሉ ታምነውት ዘንድሮ በዛብኝ ምቀኛ እውነት ትጥፋ እያለ ሀብታምና ዳኛ ሀብታም ሲለው ደስ እያለው መሞቱን አያውቅም እንደሰበለው ሀብታምም አበድር አለ ዳኛም ሰው አትበድል በተሰጠህ እድል ትንሽ ጊዜ እኮ ነው የምትቆይ በምድር አለ ሐሰት ነው ትንሽ ጊዜ እኮ ነው የምትቆይ በምድር ቀና መቼ ብለህ ዛሬ ሰው ብትጎዳ ጊዜው የመሸለት እንዳይሆን ህዳ ምን ጊዜም ሞት አይቀር ብትሆንም ወረዳ መኪና ብትነዳ ይሻልህ ነበረ ለድሃ ብትረዳ ነው ያለ ይሻልህ ነበረ ለድሃ ብትረዳ ብለህ አለ ተመሳደብ ወራዳ ጎማዳ ያንተም እኮ አለ አለብህ መከራና ፍዳ የዜጎችም ጠርነህ ነው ያለው ሄዶች የዜጎችም ጠርነህ የዲያብሎስ ዕዳ እስቲ ጆሮ ይስማ ልቦና ይረዳ ስንቶች ጀግና ናቸው የቀሩ በሜዳ ማመንስ አታምንም ሁናላ ይሁዳ ነው ማመንስ አታምንም ሁናላ ይሁዳ ነው እሺ የሚያስተውል ቢገኝ የሚያስተናብር አስቀድሞ መጣፍ ተናግሮ ነበር ነው ምናልባት አስቀድሞ መጣፍ ነው ያለ እንግዲህ የፈካራች ያለበት ዘመን መጀመሪያ የተነገረ ነው እኛ አላወቅነው የሚያስተውል ቢገኝ የሚያስተናብር አስቀድሞ መጣፍ ተናግሮ ነበር ይቀመጣል ብሎ ሴቱ በወንበር ተቀደማ አሁን ተጠንቀቅ ምንመናን ህዝበ ክርስቲያን እንዲሁም አባቶች እንዲሁም ካህን በጎችን ጠብቅ እንዳትሆን መሃነን ያለ በልተነስ ወገኔ ያለ በልተነስ ወገኔ ተቆላ አስተደጋ ለእምነት ለሃይማኖት ለሀገር እንዋጋ ሰማይና ምድር በቃሉን ይረጋ ወዲያ ወዲህ ስትል እንዳታጠዋጋ ለሚቀረው ዓለም ለፈራሽ ስጋ ያስብ አንዳንድ ቀብራራ አንዳንድ ንብር ይላል አንዳንድ ቀብራራ አንዳንድ ንብር እምነቱን ይሸጣል በወረቀት ብር ነው ያለው
እምነቱን ይሸጣል በወረቀት ብር ከንቱ እየመሰለው እንዲህ የምኖር መሸታ ቤት እንጂ አያውቅም ደብር ስለ ሃይማኖቱ ቀረ ሳይማር ሳይመራመር ማለትህን ተውና እኔ ነኝ ትልቅ አለ ማለትህን ተውና እኔ ነኝ ትልቅ ብያሃል ነበረ ታቀብ ተጠንቀቅ የተጣላ አስታርቅ ስትፈርድ በሐቅ ድሆችን ጠይቅ የተራበም ማብላ የጠማው አጠጣ ተፈጣሪ ቁጣ አለ እንድትወጣ ነጣ ይኑርህ ሉንታ አታጥፋ ውሌታ ብሎ ይላል ጌታ አታውቀውምና ቀን መጣ ማታ ከተጣላኸው ጋር ተባባል ይቅርታ ከቶ ወዲያለኝና የምሰጥ ቦታ ነው ያለው። ይደገም ሞራሉ ይደገም። አዳም የኛማ ሐሳብ አለ እንግዲህ ግንዛቤውን ያው ሰብስቡት። የቁልፉ አንድ ነው ያው የፈጠሪ ቃል የኛማ ሐሳብ የኛማ ምኞት ንብረትና መብት ኧረ ተው ጎበዝ እንጥና በእውነት ተብዙ ንብረት ይበልጣል እምነት ካልሆነ በስተቀር ከንቱ ሞኝነት ሀትኛው ንጉሥ ነው የቀረ ከሞት በጣም ያሳዝናል የሰው ሞኝነት በጣም ያሳዝናል የሰው ሞኝነት አምላክ ሊሰልለው ቢሰጠው ንብረት አለ የሱ እንዳልሆነ አላወቀው አምላክ ቢሰልለው ቢሰጠው አምላክ ሊሰልለው ቢሰጠው ንብረት ብዙ ድሃ እያለ ያጣ መሳራት ተገጠር ከተማ ይገነባል ቤት ታክታክ ብሎ ሳቀ የዓለም መድኃኒት ውዝፊቱን እድሜ ቀሪቱን አይቷት ትንሽ ደቂቃ ናት የቀርታው ሰዓት ትሸቱን አውልቆ ሊገባ መሬት ኧረ ተው አባቶች ሊቀ ካህናት እኛስ እንኖራለን መቼም በግምት አላለም ወይ ጌታ ስጡልኝ ትምህርት ሰርክ ዕለት ዕለት እንዳይጠፋ ብሎ ሕግና ስርዓት ልጃ ልጁ 100 ወይም 74 ሲያጠፋ ይውላል ተለቆ እንደ ከብት የለባችሁም ወይ ተጠያቂነት አምላክ የፈቀደ እስከ 12 እነዚያንም ጠብቅ አይስሩ ኃጢአት አብርሃም ነበረ ሲኖር በመሬት 5500 ቢሰጠው ዓመት እንግዳ እየሸኘ በድንኳን ወጣት ጎበዝ ተጠንቀቁ ዓለም ከንቱ ናት። መጽሐፉ አለ መጽሐፉ እያዘዘኝ እያለኝ አደራ መኖሩን ሳላምን ይሄን ውል መከራ በባሉ ስሰራ በጦሙ ስበላ አለ። አዎ በባሉ ስሰራ በጦሙ ስበላ ገና ባያ ፍሬ ሳላፈራ አለ። ና ብሎ ላከብኝ አወይ አምላክ ስራ አለ። የሱ ስራ እንደሆነ ማወቅ አለባችሁ። ና ብሎ ላከብኝ አወይ አምላክ ስራ እኔም እንደገና አለ እመም ሲጠና አልሁኝ ደፋ ቀና አለ ሲያዝ የደም ስሩ ሲያዝ ሲያቆም መልስ ይከለክል እንደገና አቁርቡኝ አለ። መስጠት ይገባው ነበር ዝም ብሎ ኑሮ ማለት ይቅርታ አልኩኝ። እኔም እንደገና አለ እመም ሲጠና አልሁኝ ደፋ ቀና ብትል ደፋ ቀና ብትለኛ ቤት ስትፈክር አልነበር ልትቀርበ መሬት ታድሩ እየበላህ ጓደኛ ሲሞት አስጠምጅኝ እያል የሟቹን መሬት ስደፍር ነው የቆየ የእሱን ሃይማኖት እንኳንስ ውሌታ የሌለህ እምነት ተነስ ልቅስ ግባ ቦታ ሲወላት አለው። አደራ ጌታዬ አታስቸኩለኝ እኔ ለምን ጊዜም ፍጥረ ከንቱ ነኝ እኔ ያለ አይሰማችሁ ለብሩም አይለቁም ለጥሩ ነገር ልትመለሱልኝ ነው። አደራ ጌታዬ አታስቸኩለኝ እኔ ለምን ጊዜም ፍጥረ ከንቱ ነኝ ወይ በአካል ተገኝተህ አላስረዳኸኝ አደራ ጌታዬ አሁንም ማረኝ አለው። ነግሬሃል ነበር አንተ ባሰማኝ ዳን ስትሳደብ እያልህ ለማኝ ይሄው ያንተው ቀረ የሰው ስትመኛል ዓለምን ሲጎዷት አለ አዳምጡ ሰለቻችሁኝ ደስ ይበላችሁ እናንተ ደስ ይበላችሁ ዓለምን ሲጎዷት ገና ሲበድሏት ቆፍረው እውነትን ቀበሯት አለ። ይውላችሁ ሰላም የጠፋች እውነት ጠፍታኝ እኛ በእኛ መነካከስ ብለ ዓለምን ሲጎዷት ገና ሲበድሏት ቆፍረው እውነትን ቀበሯት እውነት ተፈልሳ ካልወጣች ከስርን ያለ ጉንፋን የነበረው ይሆናል ካንሰር ችግሩን ለመፍታት ቢወስድም ሰዓት አይዞሽ ኢትዮጵያ ጀግኖች እናት ደፋ ቀና እያለ በጋና ክረምት ቀንና ሌሊት ሳይል ምሳራት መቻ አስደፍርሻል ጀግናው ሰራዊት ያንቺን ስራ ኤታያለሽ ብለት ጠላት ሲደለት ሲቀጥል ልማት መሬት ሲደለደል ስንሆን አንድነት አንድ ላይ ሲበላ ወንድምና እህት ያን ጊዜ ይቆማል የእርስ በርስ ሞትን ያለ
ያን ጊዜ አለ ይቆማል የእርስ በርስ ሞት አገር ትሆናለች አለ ምድሪቱ አገር ትሆናለች የምድር ገነት አለ። ስለ ወጣት ልገባ ነው። ወጣት አዳምጡ። አገር ትሆናለች የምድር ገነት አለ። አገር ትሆናለች የምድር ገነት። አንተ የአገሬ ጀግና ሰማችን ወጣት አንተ የአገሬ ጀግና የአገሬ ወጣት ተነስ እንነሳ ታጠቅ ለልማት ድህነት ነውና የሰው ልጅ ጠላት አይለይም ጾታ ሕፃን አዛውንት ስራ መሰረት ነው የሀት የቅማት ምንስ ባንመራ ባናገኝ መሬት ካለማንባት አንዷን ብዙ ናት ብለን እንደፋቀና ከሰራን በእውነት አመት እስከ አመት ለይተን ወራት በጋና ክረምት በቃሉ እናራለን በአምላክ ረድኤት እንግዳ ሲመጣ ሞሰብ ተማንሳት ግባት መልስ ሲሉህ ከዳስ ተመጥፋት ተበድሮ በልቶ የለኝም ማለት ማተብም ይንቃል እንኳን ጎረቤት ጎበዝተውን ስራ ቀንና ሌሊት ጎበዝተውን ስራ ቀንና ሌሊት ኢትዮጵያ አረንጓዴ ቢጫ ወርቅ ናት የሚመረትባት ማርና ወተት በየሻይ ቤቱ ተመንከራተት አስቀድሞ ገና ሲጀምር ብልገት ከሸርሙጣ አደረ በለተ ሰንበት ስትለው አደረች ምሽትን ፍታት ና በለት በለት ቤትና ፍርሳት አረ ልጅ ቀረ እያለች እናት አረ ልጅ ቀረ እያለች እናት አንቺ ልማደኛ ብለው ሲሰድቧት አለሽ ወረድ ወረድ ፈታ መቀነት ደሞ ተመልሶ ዳግሚያ ምጥ ይዟት ወየሷ መስዋዕት አልተከፈላት ሁለዚህ ምሳ እንጂ አትበላምራት እንዳዘኑ ቀሩ ወይ እናት አባት ጠጥቶ ቢራ እንደወተት ሲያልቅበት ወረት ሲያሳውሽ ተገኘ ህዶ ፍርድ ቤት ገና ሳይታመም አባቱ ሳይሞት ከቶ አትቀርምና ዕለተ ምጣት ነፍስ ሲወል እንጂ አትገባም ገነት ብዬ ያገር የሰላም የሰጠው